ወይስ ለዳኒ አንተ ብቻ ነው የሚመለከት ወይስ እኔ ብቻ የሚመለከተኝ? ከጽጌ ከብታ እየተሰታ ብሎ ቱር ብላ መሄድ አለባት። አንተ ግን አይመለከተም። አንተ ማንሽ አንድ አቅም አይደለም። ይሳቅ በጣም ተረጋግተህ ነው ያወራኸው። አባኝ ምን ብዬ ግራ ስለተጋባው ነገር አለ። በቃ ተው ይገባኝ። ግራ ስለተጋባው ነው። በቃ ውጡ። አሁን እኮ የሁለታችን ነገር ግራ ውጡ። በቃ ውጡ። አብርሃም ውጣ። በቃ ለምን ስለሻት ስለዚህ ትለኝ? አረ ይሳቅ እስኪ በሚገባቸው አስረዳቸው። እናንተ ብታውቁት ለቀቀኝ አብርሃም። እናንተ ያልተሰማችሁ ስሜት እኛ የተለየ ስሜት አይሰማም። የተለየ ስሜት እየተሰማኝ አይደለም። በነገር ላይ ሌላ ነገር አታስመስል። የሆነ ነገር ካልተሰማሽ ተረጋጊ። በመጣፋት ሰው ሀገር ነው ያለ ቤተሰብ አለ ምናምን እኔ ጋር የሚደውሉ ቤተሰቦቹ ቢጨነቁ እኔ ጋር የሚደውሉ ለተንቀሽ ነው። ሴት ጋር ሄደው እኮ ይሄ ልጅ እኮ ህፃን ልጅ አይደለም አይደለ? ሴትም ጋር ሂድ ወንድም ጋር ሂድ ምንም ጋር ሂድ፣ ግን ህፃን ልጅ አይደለም። ነገ ከነገ ወዲያ ተመልሶ ይመጣል አይደል? ግን አንቺ በዚህ ልክ ለምን እንደዚህ ትሆኛለሽ? አያገባኝም ትያለሽ። አንዴ ደግሞ የት ሄዳ? ኧረ ጠጌ ግራ እያጋባኝ ሴት ጋር መሄድ እኮ ነው ግራ የገባኝ አብርሃም። እኔን አሳዝነህ ብቸኛ አድርገህ ምንም አትሆን ብለህ ልቤን ባዘን አፍተልትለህ ተንገብግባው ትኑር ትረር ብለህ በእኔ ፈርደህ መሄድን ሸሽ ልትለውይ በእኔ ላይ ጨክነ ምንም አልረጋጋም። ሜሪቴን ሲጀመር እያወቃል እንደ ይዞት የወጣው ጽጌ እርግጠኛ ነሽ? እርግጠኛ ነኝ። የነገረኝ ሰው እኮ እርግጠኛ ነኝ። ተማምኖ ነው የነገረኝ። ያንቺ በዚህ ያህል ስታስቢው ዳኒ ለሴት ብሎ ይሄዳል ብለሽ? አዎ ለሴት ብሎ ነው ሄደው። ምንም እኮ መናገር እኮ በቂ ነበረ። ሲጀመር አብርሃም እያወቃል እንደ የላክ እኔ የአብርሃም ነገር መጀመሪያም ተናገራለሁ። ምንም አልጣመኝ ከሀ እስከ ፐ ያልጣመኝ የአብርሃም ጉዳይ። ምክንያቱም አስረግጬ ነው የነገርኩት ያሉት አብርሽ እንዴት ዝም አልክ እያልኩት ነው። ግን በዚህ ያህል ሲጀመር እሱ ኃላፊነት ወስዶ እንዲሄድ ማድረጋችን ራሱ ልክ አይደለም። ሲቀጥል እኔ ማንም ጋር ሄደን ምንም አይመለከተኝም። ይኸውልሽ ስሚኝ ማዳምጪ ነው ጽጌ አዳምጪ እኮ ያዳምጥኩሽ እኮ ነው። ምን መናደድ መፍትሄ ያመጣል? እሺ ባላ ይሳቅ ያውቃል። ዳኒ ማነው? ይሳቅ አያውቅም። ማንም አያውቅም። ገና ነገርኩሽ እኮ ላንቺ እኮ ገና ነገርኩሽ። ይሳቅ አያውቅም። አብርሃም ግን ያውቃል። ለምን መሰለሽ? ስልኩን እኮ ዘግቶታል ዳኒ። በምን አወቅሽ አንቺ? የነገረችኝ ልጅ አምናታለሁ። ከሴት ጋር ታይቷል። ነገርኩሽ አይደል እንዴ? ሜሪ ግን እኔን አታምኚኝም? ዳኒ ቢሆን ግን ታምኚው ነበር አይደለም? አሁን ይኸውልሽ እንደዚህ መከፋፈል አታምጪ። አንድ ነገር ልንገርሽ፣ አንቺ በራስሽ አይምሮ እንደው ዳኒ ለሴት ብሎ ሻንጣ ይዞ ይወጣል? ሄዶ ሊያገኛት ኦር ምናምን ሊበሉ ይችላሉ። ሊያገኛት ይችላል። ዳኒ በዚህ ያህል ጠቅልሎ ሴት ቤት ለመግባት ሴት ቤት ነው የሄደው። በቃ ሴት ጋር ነው የሄደው። እንዴ ኧረ የማይመስል ነገር ነው። እኛ ለምንድን ነው የመጣነው እንዴ? ትናንትና አንቺ ራስሽ ስትይዋል ነበር እንዴ? አይደለም ያው አንቺ አሁን እንዲህ ሲሉሽ አንዳንዴ ሰው ሊያናድድ በመሀል ሰው ይገባል። እሺ ለምን ስልኩን ዘጋ? ስልኩን ከዚህ ጀምሮ ሲወጣ ነው የዘጋው። ኢቭን ይሳቅ ምንድን ነው ያለው? ሎኬሽን ላክልን ሲለው ምንድን ነው ያለው? ኮኮ ነው ያደረገው እንደዛ አቆም። ስለዚህ አሁን ይኸውልሽ በእኔና ባንቺ የሚሆን ነገር አለ። ጽጌ መጀመሪያ ካልተረጋጋን ማንም ምንም ነገር አያመጣም። ሲጀመር ለምን እንደዚህ እንደምጨናነቅ ራሱ አይገባኝም። አያገባኝም እኮ ካላገባሽ አሁን አንድ ነገር ልጅ ካላገባሽ አብረን የመጣነው ማሰብ ያለብሽ ደግሞ እሱ ነው። አብረን የመጣነው አይደለ? አብረን የመጣነው አብረን ነው የምንሄደው። ሲቀጥል ደግሞ ሴት ጋር ከሄደ ሴት ጋር ነው የሚሄደው አይለኝም? ጽጌ አሁንም እርግጠኛ አትሁን። እኔ ደግሞ ውስጤ ምንም ያላመነ ሌላ ጊዜ ነው አው ብዬ እኔ ነበር። ለምንድን ነው ማታምኚው? እኔ እንጃ ሴት ጋር ነው ሄደው። በቃ ልንገርሽ እኔ ነግራኛለች። ደውዬ ላገናኝ አይደለም ጽጌ አንድ ነገር ልንገርሽ። ሴት ጋር ኖርማሊ ሴት ጋር ለመሄድ ይችል ይሆናል። ጠቅልሎ ግን ሻንጣውን ይዞ ከኛ ጋር መጥቶ ጠቅልሎ ሻንጣውን ይዞ ግን ሴት ቤት አይገባም። እኔ ያናደደኝ ደግሞ አብርሃም ነው። በእኔ ኃላፊነት ችግር የለውም። እንደዚህ ኬት ኖሮ ምናምን አይባልም። እኔም አታሷሽኝ። አብርሃም የሆነ ነገር ያውቃል። መጀመሪያም ተናግሬያለሁ። እኔ እንደውም ማውራት ካለብን አብርሃም ተጠራ አብርሃም ታውራ። ምክንያቱም በእኔ ይሁንባችሁ ብሎ የሸኘን እሱ ነው። ተውት ይሄድ ያለው እሱ ነው። ስለዚህ አብርሃም ነው ጣ ይሳቅም ማወቅ አለበት። አብርሃምንም መጣ ሁሉም ሰው ማወቅ አለበት። ሁሉም ማወቅ አለበት። እዚህ ቤት ጉጨቃው ደርቷል። ምንድነው ጉጨቃ ፍላለ ሰማ ዳኒ ሴት ቤት እንዴት ታውቃለህ? ማለቴ እንትን ሴት ጋር ነው ሄደው። እኔ እርግጠኛ አይደለሁም። እርግጠኛ ነኝ አይደለሽ? ደውላልኝ እኔ እዚህ ማውቃት ልጅ ደውላልኝ ሴት ጋር እንደሄደ ነገረች። የከለሽ ነው የምሬን ነው። እሷ በአሉሻሉሽ ነው የሰማችው። አሉሻሉሽ አይደለም ደውላ አይታዋለች ከሴት ጋር። ጽጌ ቪዲዮ ኮል አይተሻለች? አይተሽዋል ዳኒ? አትከራከሪያ እንዴ ታዲያ። እሷ ሳታይ ትነግረኛለች። አንቺ አጉል ጥርጣሬ ነው ወይስ? አጉል ጥርጣሬ አይደለም። ደውላ ነገረችኝ። ሳቅ አታምነኝም እንዴ? እሱም ቢሆን ግን ታምኑት ነበረ። እኔማ አልታመንም።
ጽጌ ነገር ለመፍጠር ወይስ ምንድነው? ነገር ለመፍጠር ለምን? አይ በቃ እሺ ችግር የለውም። እሱ አይገባም። እኔ በፈለኩት ስታዩ ነው የምታምኚው። በቃ ይዣችሁ ሄዳለሁ። ደስ ይለናል። ደስ ይለናል። ግን አብርሃም ነው አላልኩ። እኔ ነገር ውስጥ አትክተችኝ። እኔ ከአብርሃም ጋር እንድጣላ እንዳታደርጊኝ። ተጣላ የምር እንኳን አንተ አይደለም ምን ይጣላለው? ጌታ አብርሃም ማውራት እንፈልጋለን። ከዛ በኋላ ፕራንክ ነው ምናምን ብትይኝ እኔ አልሰማሽም። እናቴ ትሙት ከእሱ ጋር እንዳልጣላ ዴልሲ ማለት ነው። እሱን አምነን ነው ዝም ያልነው እኮ። እኔም እኮ እሱ ነው ያናደደኝ እኮ። እሱ እኮ ነው ያናደደኝ። እሱን አምነን ነው አይደለ እንዴ? ሲጀመር ዳኒ ይሄን ለማድረግ ምን መብት አለው? ሄዱ ሻንጣ ይዞ ሴት ቤት ሊገባ አይችልም እንዴ? አልገባኝም እንዴ? ስንት ነገር ያለብን ሰዎች እኮ ነው። እዚህ እንደ ተመቸው ሰው ተንጠልጥሎ ሴት ቤት ሊገባ አይችልም። ማን ይነገርሽ? ነገር ታውቂልሽ ናት። አታውቋትማ። ስሟን አታውቋትም እኮ። ስልኳን ይችላል ሰጠሽ። አንቺ ይቀባጠርሽ ነው እንዴ? ይቀባጠርኩ አይደለም የሚሳቅ። ለምን አታምነኝም? ማታውቋት ምናምን የምትይው ማለት አታውቋትም ልጅቷን። ለዛ እኮ ነው ያማናቃት። አንቺ አውቀሻት ጭራሽ አበሻውን አንቺ አውቀሻት የሚያማናቃት እኮ። መታወቂያት ሰው ሆኖ እስካሁን ከኛ ጋር መታሳት ተዋወቅ ምናምን ሰላም ሳንባባል ለወሬ ሲሆን ከዳ ጊዜሽ ምናምን በምን ማይመስል ነገር ማን ብላችሁ ማንን ታውቃላችሁ? ንገሪ በይ። ሄለን እሺ። ሄለን ማናት? ሄለን ማናት? ሄለን ወርቅዬ ናት። የምን ሄለን ወርቅዬ? እና ታዲያ ምንድን ነው የምትይው? ሄለን ናት። ሄለን የምትባል ጓደኛ አለችኝ። እንደውም እዚህ አበሻ ቀሚስ ይዤ እላት ስለመጣሁ ሄለንም ትሁን ማለት ነው። ጽጌ ማንም ቤቲንግ ባለፈው ልታደረስንላት አበሻ ቀሚስ አንተ ከኔ ጋር ነበር። ከአበሻ ቀሚስ ይዤ እላት ታውቂያታለሽ አይደለም? እኔ በረከት ነው ያየኋት። ዝም ብዬ ነው አበሻ ቀሚስ እሷ ልታቀብላት። ሲጀመር ወሬ ሰምተሽ እንዴት እንደዚህ ትያለሽ እንዴ? እኔም እሱ ነው የገረመኝ። ወሬ እኮ አይደለም ያየሽው ነገር አታወራም። ችግር የለውም። ያየሽው በአይንሽ ያየሽው ነገር እስከምታወራልሽ ቪዲዮ ኮል ደውላ አሳይተሻለች። መልሽልና ለኛ መልስ ስጭ። አዎ ቪዲዮ ኮል አይደለም እሱ እንዳየችው ነግረኛለች። እርግጠኛ ናት። የት እንደሆነ ራሱ አሁን ትነግረኛለች። አብረን መያያዝና መሄድ እንችላለን። ሲጀመር እሱ ሻንጣውን ይዞ እንዴት ነው የምታስቢው? ዳኒ እንዴት ሴት ቤት ሊገባ ይችላል? እሷ ትመጣለች እንጂ እሱ አሁን እሷ ቤት ሊገባ ይችላል? እሷ ቤት ባይሄድም ሩም እሱ ለብቻው ይዞ እሷ ያለበት ነው የሚሆነው። አንቺ የሚሆነው ጽጌ ኧረ በእግዚአብሔር በቃ እሱ እኮ ለብቻው ሊሆን ይችላል እኮ። ሴት ቤት እኮ ላይገባ ይችላል እኮ። ወስተሽን ሀሳብ ነው ያወራሽ ያለሽው? ሩም ምናምን ፍላጎቷ ስሜቷ ምናምን ነው። በቃ ተዋት። እኔ የቀናት መንፈስ ነው የሚያረግሽ። አብርሽን ጥሩ። እኔ ከሱ ጋር በደንብ ማለት አብርሃም ጽጌ ይኸውልሽ፣ እኔ ትርፍ ቃል እንድናገር አልፈልግም ከሱ ጋር ማለት ተረዳሽኝ አይደል? እኔ አታምነኝም። በቃ እናንተ መተማመን ተወው። አንቺ ጋር ያለው ነገር አሁን ማስበው ስሜት፣ ቅናት ምናምን ያንቺ አይደለም። ምንድን ነው መንጨረጨኝ? የራሱ ጉዳይ እንደውም ከዚህ በኋላ የራሱ ጉዳይ በቃ አያገባሽ። እናንተ አይመለከታችሁ ማለት ሴት ቤት ሜዳ የት ሜዳ አይመለከታችሁ ማለት ለምን አይመለከትሽም? ለዛ ነው ያወራው። ለዛ አይደለም እኮ እግዚአብሔርን ነው የምነግርሽ። ለዛ አይደለም እየነገርኩሽ ያለሁት እያንዳንዷ ነገር ማለት ነው። ወይ ዳኒ በቃ እኮ እናንተ አይመለከታችሁ። እኔ ብቻ ነው የሚመለከተኝ። ምክንያቱም ሌላ ነገር ነው የምታስመስሉት። በቃ ለምን ነው ለኛም አይመለከተን? ባንመለከት ትናንትና አይነሳም ተኝቷል። በእናትህ ለምን ነው የማይነሳው እንዴ? ቀስቅሰው እንጂ በሆነ ባልሆነ ነገር እኔ ምንም ሳልጠራ አሁን ሄጄ ማንኳኳት የራሱ አይደለም። ሜሪ ይኸውልሽ ባልተረጋገጠ ነገር ከሆነ ማለት ነው እኔ እሱ ነው ይመልስልን። አብረሽ ይመልስልን። በቃ ባልተረጋገጠ ነገር አይደለም አይደል? ምክንያቱም ይንገራል አብረሽ እግዚአብሔር ይሄ ነገር ስለገባው ነው ጸጥ ያለው እንጂ አብረሽ ገና የሆነ ነገር እዚህ ቤት በቃ ሲጀመር አብረሽ ውጥት የሚል ልጅ አብረሽ ሴት ጋር እንደሚሄድ ያውቃል። አውቆ ነው እኔ ፍላጎት ነው እግዚአብሔር አውቃምለት ያወቀስ የሚላል አየውነት አብረሽ ግን አክሴፕት አድርጎት ሴት ጋር እንደሄደ አውቆ አብረሽ እና ሌላ ምን ሊሆን ይችላል? በቃ ወይስ ያክስቴ ልጅ ጋር ወይ ሰው ታሞ ነው ምናምን ብሎት ነው ለሱ እንዲሁም ተሸውዶ ነው የሚመስለኝ አብረሽ ለኔት ችግር የለም። ምን ለስተናገርሽ አብረሽ አብረሽ ደግሞ መቼ ማታምነን ማለልኛ አብረሽ ቀስቅሰው ቀስቅሳት ናና ሩታ እንዳትመጣ ተኝታለች ምናምን ይላል። አታብረሽ ስራውን ስለሚያውቅ መለስ ነው ነገርሽኛ። ናና እግዚአብሔርን እሱ ነው ትናንትና እንደዛ ያለ አይደለም። ማንጓጓቱ ምን ጥራት ሩታን ጥራት ናና ናና ሩታን ጥራት ተናገሩ። እናንተ ብትመልስጋ ምንድነው አብረሽ ና አንድ እግዚአብሔር ምን ተፈጥሮ ነው አትበላው እንደማያውቀው ተራ በእግዚአብሔር ጥንጌ ዝም ብለሽ ሰውን አታስጨንቂ። በእናትህ ምን ተፈጥሮ ነው? ሻው ሴት ጋር እንደሄደ ታውቃለህ። እኔ ልንገርሽ አይደለ ሜሪ አውርቼሻለሁ። ለአንቺ ለነሱ አላወራኋቸውም። ልጁ ያክስቴ ልጅ እዚህ ሀገር መታ ጠፍታለች፣ መዳም ቤት ነበር የምትሰራው ብሎኝ ነው የሄደው እንጂ እንከተለው ወይ ስንለው አያትከተሉኝ እኔ ቤት ይሻለኛል ብቻ ነገሩን አስተካክለዋለሁ አለ አይደለ? ስለዚህ ፈቀርኩለት ሄደ። በቃ አይ ያወጣው ሸራቶ አሸኝ
እሺ እንደዛ ከሆነ ክለብ ተገኘ ማን ክለብ ታየ አትዋሺ ሜሪ አትዋሺ እየተዝናና አይታው ጓደኛዬ ደውላ ነገረችኝ እኮ ከማጋር ከሷ ጋር ሊሆን ይችላል አይደለም ከሌላ ሴት ጋር አብርሃም ከሌላ ሴት ጋር መቼም ሊያደርጉ አይችልም ዳኒ እግዚአብሔር ነው እኮ ሁሉም መሰለ ስማኝ አዳምጠኝ እኔ ማላመንኩበትም ነበረ ተደወለና ክለብ ያውም ልጅቷ ምንድን ያለቻት ጽጌ ስትነግረኝ የት ነሽ ያለሽው እያየሽ ለምን ሰላም አትይኝም ስላት ኧረ እኔ ቤት ተኝቻለሁ ስላት ታዲያ ዳኒ ከሴት ጋር ነው እኮ ያለው አለች ደውላ ነው የነገረችሽ ወይንስ ደውላ ነው የነገረችሽ እሺ ከደወለችልሽ ልክ ክለብ ስታየው ለምን አለሽም አንቺ ያው ጽጌ ሰምተሽ ክለብ እንደሆነ አውቀሽ ዝም ብለሽ ቁጭ አለሽ በዛ በሌሊት አንተ እንዴት ነው የምታስበው ያም ሆነ መሄድ ትችይ ነበር አልሄድም ለምን ነው የምሄደው አንተ እኮ ለፈቅዳለህ ሄዳ አያገባኝም በቃ ከዚህ በኋላ ይኸውልሽ ሲጀመር ማለት ነው ለስሜት እየተጠነቀቃችሁ እንደሆነ አታስመስል አብርሃም ጽጌ ምን እንድናደርጉ ነው አሁን ለምንድን ነው የዋሸኝ ለኔ ዋሸኝ እሱ እኔ ኬት አውቃለሁ እርግጠኛ ነህ እሱ ላንተ ዋሸ እሱ እኮ ቢፈራስ አይደለም ለምናገር እርግጠኛ ሆነ በእኔ ይሁንባችሁ ነው ያልከው እኮ አሁን ይኸውልሽ እኔ እደውልለታለሁ ይመጣል በቃ እደውልለታለሁ ስልኩ እንደዘጋ ምንድን ነው የምታስበው እንዴ እኔ እኮ ማለት ስልኩ እንደዘጋ እሺ ስልኩ እንደዘጋ እኮ ያውቃል አይደለ ተነስቶ ቆይ ልደውልለት ምናምን ለምን ነው የሚያስመስለው በዚህ ልክ ለምን ነው የሚያስመስለው ጌታ ይሳቅ እንዴ ይሳቅ ምን ነው የምታስመስለው አብርሃም ስልኩ እንደዘጋ ታውቃለህ እንዴ ምንድን ነው የምትለው እሺ ደውልለት ስልኩ እንደዘጋ ታውቃለህ ለምን ነው የምትለኝ እንደዛ ለምን በእንትን ደውይለት ኢንስታግራም ላይ ኦንላይን ገብቶ ነበረ እኔ እኮ ልናገረው ገብቼ እኔ ለማግኘት የሞከረው የፈለገው ማለት ነው ከኔ ጋር አላወራም ግን ኦንላይን አይቼዋለሁ ነው ያልኩት ኃላፊነቱን ወስዳለሁ ያልኩህ አንተ ነህ አይደል ነበራችሁ እኮ እንዲመጣ ነው የምፈልገው አይደለም አንተ ኃላፊነቱን ወስደህ ከዛም ባለ ደግሞ ከሴት ጋር ታየ ስለዚህ እሺ ምን ላድርግልሽ ልጥራው አይ ምን ነው ያለበት ቦታ እኛ እንሂድ ቅጠረውና ህፃን ልጅ እኮ አይደለም ጽጌ ምን ህፃን ልጅ ካልሆነ ታዲያ አንተ ምን አገባህና ኃላፊነት ወስጄ ሸኘዋለሁ ያልከው እኮ እንደዛማ ያልኩት እኔ አሁን የሰው ልጅ መጥቶ አንቺ ጋር እንዲህ ላደርግ ነው ብሎ ያለውን ችግሩን ሲያማክረኝ ሂድ በቃ አልኩት በቃ መሄድ አለበት ሂድ በቃ ብቻ አይደለም ያልከው ኃላፊነት ወስዳለሁ ብላ እርግጠኛ ነው ወይ ብለውሃል ሁሉም እኔም ብያለሁ ረጅም ሰዓት ለምኜሃለሁ እንዴ አብርሃም እኮ ለካታለ ወይ ስለው አያለኝ ኃላፊነት ወስድ ካለ ለመጣው ነገር ሁሉ ኃላፊነት መውሰድ አለብህ መጮህ ምንም ነገር ያለብህ አክሰፕት ማድረግ አለብህ እንዴ ምን እንዳደረገው የምትፈልጊው ጽጌ ነገርኛ ምን እንደው የምትፈልጊው እሺ ምን ላድርግልሽ አንተ ኃላፊነት ወስድ ካለ ለምን ነው ሄደው ምን ሄደማ አይባልም የሄደበትን ምክንያት እኮ ለሱ ያስረዳው ያክስቴ ለምን ሄደ አብርሃም እርግጠኛ ነኝ አንተ ታውቃለህ ጥፋቱ ማጋ ነው ያለው አንተ ጠይቅሽ ጥፋቱ አንተ ጠይቅሽ ማጋ ነው ጥፋቱ አንተ ጋር ኃላፊነት መውሰድ የለብህም ካልተደማመጥን እንዴት ነው የሚሆነው አልገባኝም ይሄ ጨበሬ ድግስ ነው የሚሆነው እንዴ ምን ሆናችሁን ቀስ እንበል በመጀመሪያ ደረጃ አንድ ነገር ልንገራችሁ ያንተ ጥፋት ምንድነው እዚህ ጋር ጥፋት ብዬ የማስበው አትደውልልኝ ኢንስታግራም አይቼዋለሁ ኢንስታግራም ስጀምር አይሰራም እዚህ ያስቸግራል አይሰራም 77 ሚሊዮን ጊዜ ደወልኩለት እንዴ እሺ እኔ ጥፋት ምንድነው ጥቂት ኃላፊነት ወስደህ የሸኘኸው አብርሃም ኃላፊነት አሁን የወሰድኩት ያው እየጠራ ነው ኮድ አላችሁ ማለት ነው የኛ ሰጠራ ይችላል ያንተ የሚጠራው ኮድ አለ ጥጌ ስልኩ እኔ ኦንላይን አይቼው ነው የደወልኩት ስልኬን አምጣልኝ በእግዚአብሔር አንተ እየጠራ ነው አንዴ በእግዚአብሔር በቃ እቺ ነው የምፈልገው ምን በቃ አምጣ ስልክ ታይ ቆይ ያንሳልን ኧረ ወይኔ ዘጋው እራሱ ዲክላይን እራሱ አብርሃም ደግሞ ኦኬ እሺ እኮ እንዴ እኔ ታዲያ እንደዛ ብሎ አስረድቶኝ እሺ በማን ጥፋት ታዲያ ባንታው ኃላፊነት የወሰድከው አንተ ነህ አብርሃም ኧረ በስመ አብ ሜሪ ጥፋተኛው ማን ነው አንተ በእናትህ ስጠኝ በፍላጎቱ ነው አይደል የወጣው ምን ላይ ደወልክለት ያው እንትን ላይ ነው ኢንስታግራም ነው ኢንስታግራም ላይ እሺ እሺ ያው የሰማችሁ ሰዎች ወደ አንዴ ዝጋው እሱ ዝጋው እንዴ ለምን አዘጋልኝ ምንም ኦኬ ብሎክ አድርጎን ምንም ነገር አይደለም። ለማንተ ኃላፊነቱን የምትወስደው በቃ
በቃ ላንቺ አልሰራልሽም አይደለ? ለነገር እየተታየሽ ለማራራ እኔ ሌላ ሀገር ነኝ ያለው እኔ ማልገነዘበው ነገር አረሜ ወንዳሚ ወካታው ምንድን ነው የምትለው? አብርሃም ኃላፊነት ወሰድከው እኮ አንተ ነህ። አንተ ኃላፊነት እስከወሰድክ ድረስ ከአንተ ጋር ነው የምናወራው። ምን ላድርግ ማለት ምን ላድርግ ብለህ ነው አንተ ኃላፊነት የወሰድከው? አንተ ነገር ቢሆንስ የሆነ ነገር ቢሆንስ እነዚህ ልጆች የሆነ ነገር በላቸው። ምን እንደምን ታየዋለሽ? ካንተ ንገረኝ። አንዴ ተረጋጉ። እኔም ግራ የገባኝ ነገር ማለት ነው አንቺም ቢሆን በዚህ ባህሪሽ ክለብ ታየ ተብለሽ ዝም ብለሽ አትቀመጭም ነበር። አሁን ግራ ተጋባው። ሁለተኛም ደግሞ ማለት ነው እንደሚሉት ሁለቱም ተስማምተው ደግሞ ምላኑ የነገረች ያለችው አንተም ደግሞ ማለት ነው ያክስቴ ቆይ ስለ ዳኒ አንተ ብቻ ነው የሚመለከት ወይስ እኔ ብቻ የሚመለከተኝ? ከጽጌ ክለብ ታየ ተብሎ ቱር ብላ መሄድ አለባት። አንተ ግን አይመለከተም። አንተ አንድ አቅም አይደለ ይሳቅ በጣም ተረጋግተህ ነው ያወራኸው። አልገባኝም። ምን ብዬ ግራ ስለተጋባው ነገር አለ። በቃ ተው ይገባኝ። ግራ ስለተጋባው ነው። በቃ ግሬቱ አሁን እኮ የሁለታችሁ ነገር ውጡ። በቃ ውጡ። አብርሃም ውጣ። በቃ ለምን ስለሳች ላይ ምትለኝ? አረ ይሳቅ እስኪ በሚገባቸው አስረዳቸው። እናንተ ብታውቁት ለቀቀኝ አብርሃም። እናንተ ያልተሰማችሁ ስሜት እኛ የተለየ ስሜት አይሰማም። የተለየ ስሜት እየተሰማኝ አይደለም። በነገር ላይ ሌላ ነገር አታስመስል። የሆነ ነገር ካልተሰማሽ ተረጋጊ። በመጣፋ ሰው ሀገር ነው ያለው፣ ቤተሰብ አለ ምናምን። እኔ ጋር የሚደውሉ ቤተሰቦቹ ቢጨነቁ እኔ ጋር የሚደውሉ ለተንቀሽ ነው። ተረጋጊ ሆነ ደውለሽ አንቺ ብቻ ነሽ እንዴ ለሱ በቃ እንደዛ ብላችሁ ለምን አልተሰማህም ታዲያ? እኔ ስላልተሰማኝ አይደለም። ተረጋጊ። እኔ አንቺንም አላመንኩሽም፣ እኔ አብርሃምንም አላመንኩትም። ስለዚህ ባላመንኩት ነገር ለምን ለመንከኝ? ሆይ ንገረኝ። እሱ ማመን አይጠበቅብህም። የጠፋው ጓደኛ ነው። አንተ ከኛ እኩል ሆነ ልታስብ ትገባለህ። በቃ መጀመሪያ የነገረን መጀመሪያ የነገረንን ነገር አመንኩኝ እኮ አብርሃምን አመንኩት አይደለ? በቃ በእኔ አመኑ ሌላ ነገር እንዳይነሳ አመንን ያለው ሰው ጋር ነው፣ ሴት ጋር ነው። ምንሽ ነው ማምነው? እዚህ ጋር ለምን የመጀመሪያው ስሜት አልነበረም? መጀመሪያ ይኸውልሽ ነበረ በሚለው ብቻ ነበር እንትን ያልኩት። ከዛ በኋላ ግን ጽጌ ክለብ መሆኑን አውቄ ነበር ስትል አውቃ እሷ እዚህ አርፋ ተቀመጠች። ለምን ማለት ከመጣው የሱ ብቻ ኃላፊነት የኔ ብቻ ኃላፊነት አይደለም። ዳኒ የሁላችሁም ኃላፊነት ነው። ነገር ቢሆን ቤተሰቦቹ አንተን ነው የሚጠይቁ እንጂ ሌላ አይደለም። በቃ ያገባኝ አንድ ነገር ልንገር አለ ምንም ሆነ ምን ማለት ነው። እኔ ክሮስ ቼክ ሳላደርግ ልናገር አልችልም። በቃ እርግጠኛ የሆነው ነገር ይውጡ ማለት ይውጡ። በቃ እኛ እሷ የምናደርገው ነገር እናደርጋለን። ሄደን ማውራት ካለብን ማግኘቱን ካለብን እንሄዳለን። ለምን ግን በቃ ጠርተሽ አታስወጪንም? ተረጋጊ እንጂ ይውጡ ማለት በቃ ሂዱ። የእኛ ክፍል ነው አይደለ? ማውራት የምንፈልገው ነገር ማውራት እንችላለን። ቤተሰብ እንደ ጓደኛ እናወራ ብለን ነው እንጂ አንዱ ለአንዱ ሳይድ ይዞ ያወራራል ብለን አላሰብንም። በቃ ወንዶቹ ብሮኮድ ነው አይደለ? በቃ ሂዱ። አንተ ያልተረዳሽው ነገር እኮ እርግጠኛ እንሁን ነው ያልኩት እኮ አሁን ይሁን እርግጠኛ እንሁን አንድ ላይ በቃ እስኪ እንየው፣ እንደውል ወይንም የምንሄድበት ቦታ ካለ ሄደን እንጠይቅ። እርግጠኛ እንሁን። ሰው ደውሎ ስለነገረሽ ብቻ አያገባኝ። ኧረ ባላገባሽ ሁሉ ትጨረጨራለሽ እኮ ይቅርታ። በቃ ስለተጨረጨርኩ ልክ አይደለም ማለት ሌላ ነገር ነው አይደለም የምታስቡት እናንተ ነው። በቃ ጽጌ አታብሰጭ። ይቅርታ ዳኒ ሴት ቤት ይግባ፣ ወንድ ቤት ይግባ፣ አየር ላይ ይውጣ፣ ባህር ላይ ይውጣ፣ ክለብ ይውጣ፣ መንገድ ላይ ይውጣ፣ ጎዳና ይውጣ፣ ኃላፊነቱን ከዚህ በኋላ አንተ ለምታስተው ፋሚሊዎች ጋር አንተ አውራ። አያገባኝም። ምን በቃ እሺ፣ ካላገባሽ እኛ እናወራዋለን። በቃ ተረጋጊ። አልረጋጋም። በቃ እኔ ከዚህ በኋላ ስለሱ እንዳታነሱ አልፈልግም። አያገባሽማ። አዎ አያገባኝም። ኦኬ ይሄክ ነው ጭራሽ ግን ምን አድርገው ይሄክ ነው እንደተመቸው ሰው ምንም እንዳልተፈጠረ ይወጣ ውጣ። በቃ ችግር የለውም። ይሳቅም ችግር የለውም። እሺ ሄዱ። አያገባንም አላልሽኝም? በቃ አያገባኝም። እኔ ከዚህ በኋላ ስለ ዳኒ አይመለከተኝም። አንቺ ደግሞ የልጅ ለቅሶ መልሶ መላልሶ አንዴ እዚህ ጋር ውጣልን አልሽው ሲሄደው ይሄድገው እኮ አይደለም። ኦኬ እሺ በቃ ኤኒዌይስ በቃ ችግር የለውም። ሄዱ ችግር የለውም። እንዴት ነው የሚያደርገሽ? ይሳቅ ሌላ ነገር አነጋገር። በቃ ሂዱ፣ ከፈለጋችሁ ሂዱ። ስለ ዳኒ አይመለከተኝም አላችሁ አይደለ? ኦኬ ሂዱ። እኛ እኮ አይመለከተንም ማለት ጆሮ ላይ አቃጨለችብኝ። እንዴት ነው የምትጮሂው? እኔ አይሰማም በመጮህ ነው እንዴ? እኔ አይሰማኝም። አለመመታቴ አለማማታቴ እኔ ሆኜ እኮ መቼኛ ነኝ ለተኛ ተረጋግጫለሽ። ይሳቅ አሁን ለምንድን ነው ሌላ ነገር እንድንነጋገር የምታደርገው? ምንድነው መመታታት ድረስ የሚያደርሰው? በቃ እናንተ አይመለከታችሁም አይደለ? እኔም አይመለከተኝም ስለ ዳኒ። በቃ ሌላ ነገር ዳኒ እንዴ ተናገሪ። ተለጥጦ ማጠባው ልጅ ነኝ አለሽ። ተረጋጊ። ጤነኛ ልጅ አይደለም እኮ ይሳቅ ተወኝ። ነገር ተው በቃ ይሳቅ ተወኝ። ተረጋጊ። ታዲያ እንዴ ነው ለተረጋጊ የምትለኝ? በቃ በዚህ ልክ ነው የማውራት የምፈልገው የምችለው። በቃ እንጂ ምን አይነት ነገር ነው? በእናትህ
ነገር ይምጣና አውርተን በቃ ስለዚህ ጉዳይ አታውሩኝ። በቃ አብርሃም ሂድ፣ በቃ ችግር የለውም። አያገባኝም። እኔ አይታካ እኛ በራሳችን መንገድ ነገሩ ፊክስ እናደርጋለን። መደወልም ካለብን ደውለን እንጠይቀዋለን። ሲጀመር ምንም እንዳልተ ልትወጣ ነው። ሜሪ በእግዚአብሔር ፍቺ አንተም ልትወጣ ነው። ለምን በረጅም ገመድ አስረሽው ልክ ሲርቅ እንዲህ ራስሽ አትኩትሽም? እንደዛ ታርጉት አይሻልም? በቃ እኔ በራሴ መንገድ ኦኬ ይሄድክ። ስለዚህ አይመለከታችሁም ማለት ነው። ኧረ ሜሪ እኔ ምን ላድርግሽ ከዚህ በላይ? እስኪ በተረጋጋ መንፈስ እንቀመጥና እናውራ። ይሄ እኮ እራሱ ንቀት ነው። አንድ ጊዜ ወይኔ ኧረ ምግብ አልበላሁም እርቦኛል በመድኃኒዓለም። ወይኔ ድግስ የዋለ ሰው አለ እንዴ? እሺ ምን ይኸው ቁጭ አዳምጠኛ። እሺ አንድ ሰው እንዳያቋርጠኝ አንድ ነገር ልንገርህ። አንድ ምሳሌ ብቻ ልስጥ። እሺ ከዚህ በኋላ ይሄ አንተ ኃላፊነት ወስደሃል። ዳኒ ባለፈው ተናግሯል። የተናገረው ነገር ታውቃለህ። እናንተ ጓደኞቼ እንጂ ወላጆቼ አይደላችሁም ብሏል። ስለዚህ ዳኒ ባህር ላይ ወጣ፣ ክለብ ወጣ፣ ሴት ቤት ገባ፣ ከሴት ወጣ፣ አለሙ ጋር ሄደ፣ ገበየው ጋር ሄደ። የኛ ጉዳይ አይደለም። ማን ነው አለሙ? ይሳቅን ምሳሌ እንዴ በገዛ ምሳሌ ዲዌቲ ገባ እኮ በጣም ይሳቅ አንዴ ላውራ። ይኸውልህ እኔ ምሳሌ ነው የሰጠሁት። አለሙ ጋር ሀሳቤ ምን መሰለህ? አሁን እዚህ ጋር እኛ አዲስ አበባ ቢሆን ይሄን ያህል አንጨነቅም። አዲስ አበባ ቢሆን ስለማንጨነቅ ነገር ነው ይላታል። ጽጌ ብቻ ታውቁ እኮ ቆይ እሺ፣ ጽጌ የምን ቅናት አስባችሁ ነው? አብረሽ ነኝ ልጅ ይሳቅ ገደል ግቢ። ኧረ በእናትህ እጁ አለበት። ገባን አሁን አይገርምም? እጁ አለበት። ሁለታችሁ የምታውቁት ነገር አለ። ሲቀጥል ደግሞ እኔ እንደምንጨረጨር አታስብሽ። አያገባኝም ስለሱ። እናንተ ካልተመለከታችሁ ስለሱ እኔም ስለሱ አይመለከተኝም። እንዴ በጉልበት ታስባለህ እንዴ? ታዩ ስለምን ጉልበት ምንድነው? አልረጋጋም። ሌላ ነገር አታስመስለው አብርሃም። እኔ ልክ ስቃላችሁ ቀንቼ ምናምን አታስመስል። ለምን ነው የምትስቁበት? አሁን ይሳቅ ስቆብናል። ገደል ግቡ ብሏል። ለምን ነው ገደል ግቡ የሚለን? ኦ በጣም ጥሩ አልገባኝም። በጣም ጥሩ። እሺ ገደል ግቡ። እኛን ገደል ግቡ። ይሳቅ እኛን ገደል ሻወር መውሰድ እፈልጋለሁ። ሻወር ልወስድ ነው። ይሳቅ አይመለከተንም። ጎሳ የማይመለከተው ነገር እኛ ስለራሱ ስለሱ ይሽን ተቀየረ ያሾፍብናል እንዴ? ገደል ግቡ ይላል። እሺ ይቅርታ በቃ ገደል ግቡ ማለት ምን ማለት ነው? እሺ ይቅርታ በቃ እሺ ይቅርታ። ለምን ነው ይቅርታ ትበለን አብርሃም? እሺ ምን ይኸውልህ አንድ ነገር ልንገርህ። ልንገርህ ለምን ማንም ሰው ክብሬ እንዲነካኝ አልፈልግም። በቃ ለምን ይናገረናል? ለምን ገደል ግቡ? ይሄ እኮ የጋራ ጉዳይ ስለሆነ ነው። እናንተ ያገባችሁ ነገር ማለት ነው። እኔ ቅናት አንጨርጭሮ ከልጁ ፍቅር ይዞ ምናምን የሚመስላችሁ አይደለ? ግን አብረን የወጣነው ሁላችንም አይደለ? አብረን ተያይዘን እስከወጣን ድረስ አብረን ተያይዘን መግባት አለብን እንጂ ሌላ ነገር ለምን ታስመስሉታላችሁ? ለምን ሌላ ነገር አስያስረዳኝ። ጽጌ ብቻ ነው ስለዳሪ ይመለከታል። ሁላችንም ነው የጋራ ሲሆን ረጋ ተብሎ ተነጋግረን ምንድን ነው ያልከኝ? ግን አንተ ምን አልኩሽ? ክለብ ታየሽው? ለምንድን ነው ማትሄጂው? ለምን ቆይ ምንድን ነው ከልጁ ጋር ምንድን ነው እናያሰባችሁት? ሌላ ነገር ያለኝ ነው እንደሚመስላችሁ? እሺ ምንም የለሽም በቃ። አዎ ምንም የለኝም በቃ። ይሄ ነገር ደግሞ እንድትረዳው እፈልጋለሁ። ምንም የለኝም። እሺ ምንም አላንጨርጭም። ተረጋጊ በቃ። ምንም አላንጨርጭም። አንተ ለምንድን ነው የኛ ስሜት ያልተሰማህ? የምታውቀው ነገር ስላለ ነው በቃ። እንዴ አንተ አዲስ አበባ አይደለም ዳን ያለው ሌላ ቦታ እኮ ቢሆን ችግር የለውም። ሴት ጋር ሴት ዝም ትሉታላችሁ? ሴት ጋር እኮ ነው ሄደው። ኧረ ተው በእግዚአብሔር። አዲስ አበባ ቢሆን ምንም ማለት አይደለም። አብርሃም ሴት ጋር ነው ሄደው እያልኩ ነው እኮ። ሴት ጋር እርግጠኛ አይደለንም አይደለ? ስለዚህ እርግጠኛ ስንሆን እናወራበታለን። አለቀ። ሴት ጋር ነው ሄደው እኮ። ይሄ ልጅ እኮ ህፃን ልጅ አይደለም አይደለ? ሴትም ጋር ሂድ ወንድም ጋር ሂድ ምንም ጋር ሂድ፣ ግን ህፃን ልጅ አይደለም። ነገ ከነገ ወዲያ ተመልሶ ይመጣል አይደል? ግን አንቺ በዚህ ልክ ለምን እንደዚህ ትሆኛለሽ? አያገባኝም ትያለሽ። አንዴ ደግሞ የት ሄዳ? ኧረ ጠጌ ግራ እያጋባኝ። ሴት ጋር መሄድ እኮ ነው ግራ የገባኝ አብርሃም። እሺ እኔ ደግሞ ማለት ነው እግዚአብሔር ነው የምልሽ እርቦኛል። መድኃኒዓለም ነው ቆርሳል ነው። ሴት ጋር መሄዱ ምንም ችግር የለውም። ቤትም ቤት ችግር የለም። ቁርስ ማለት ነው ምሳም ማለት ነው። እሺ ራት እንኳን እንብላሽ። ተወኝ በቃ እንብላ። አይደለም ማለት ምግብ እንብላ። አልወጣም በቃ አልወጣም። አውሽ ችግር የለውም። እኔ አረጋግጣለሁ እኮ ነው እና ምግብ አልወጣም። ተወኝ በቃ ይዘጋጅ። እስከዛች እኔ አረጋግጣለሁ። ችግር የለውም። እሺ በቃ እኛ ምግብ እንብላ። ግን አብሽ የምታውቀው ነገር እንዳለ ውስጥ እየነገረኝ ነው። ኧረ በስመ አብ ወልድ ኧረ ጠጥ ሜሪ በእግዚአብሔር ነው። እግዚአብሔር ምን ማለት ነው? ምን ሆነሻል? ምን ሆነ?